እንዴት ነው ካሜራ ተመችቷል ወይስ እንዲሁ በአካል ብቻ ነው የተመቹን? ተመችቷል። እኔ በሁለቱም ተመችቶኛል። አቤት ቲንክ ዱላ አምሮሻል መሰለኝ። በጣም የተንጣጣሽ ነው። ወደ ገደለው እንግባ። ስለምን ዱላ ሙሽራ አይመታም። በደስታ ቀን ዛሬ በደስታ ቀን የምን ዱላ የምን መቆሳት? እኔ እኮ በቃ ተው፣ እንደ ታላላቆች ልቀጡኝ አትምጡ። እንደ ኩያዎች አይቻችሁ እኔ ሌላ ነገር ልጠይቃችሁ ነው የመጣሁት። ባይዘው ያው እኮ የቀለድሽ ከሆነ ወይ ቀልደሽ ጨርሺ። እዚህ ጋር ለቁም ነገር መጣ አይደል? ወደ ገደለው። እሺ ወይዘሪት ሄርሜላ አትቆሳተሪ ብራ እኛው ፈታ ዘና እንድትሉ በቅርብ ደግሞ በዚህ ሳምንት የተዘጋጀ ትልቅ ፕሮግራም አለ፣ ትልቅ ድግስ አለ። እዛ ላይ እንግዲህ ዋና የክብር እንትን ሆናችሁ ነው እኛ ማየት የምንፈልገው። ስለዚህ እንደዚህ ፏ ድምቅሽ ብርቅ ብላችሁ ደግሞ መኮሳተር አይመጣውማ። ያምርባቸዋል ስንል አመረሩት እኮ አመረሩት። ሞኛሊት ሊሰማለው። እሺ ለማንኛውም ፍቅሪ እኔ ልንገራችሁ ወይስ አንቺ ትነግራቸዋለሽ? በእኔ አያምርም ግን ደግሞ ሁለቱንም ደግሞ እንትን ለማለት እኔ ሆን ብነግራቸው በቃ ተቀደም አባ ከዛ ተጨምሮ ቆያላችሁ። አብርሃም ማንቺ ቅደም አባን ተቀደም አባዬ እሺ ለማንኛውም ጋይስ ዛሬ ወደ እናንተ የመጣንበት ምክንያት ከኦዲየንሶቻችን ጋር በዚህ ሳምንት እኔና ፍቅር ትልቅ ፕሮግራም አዘጋጅተናል። የመስክ ፕሮግራም ተዘጋጅቷል። እዛ የመስክ ፕሮግራም ላይ እንግዲህ ፍቅር እንደምታውቋት ያው እኔ ነኝ ጓደኛዋም እንደምንም ሁሉ ነገር እንደ ወንድምም ሁሉ እንደ ፍቅረኛም እንደምናምን ሆኜ የቀረብኳት እኔ ነኝና ብዙ የሴት ጓደኛ የምታበዛ ሰው አይደለችም። የሴት ጓደኛም ብዙ የላትምና እዛ የመስክ ፎቶ ፕሮግራም ላይ እኔና ጓደኞቼ ማለቴ በቃ የኔን ሰው አዘጋጅቻለሁ በወንድ በኩል፣ በሴት በኩል ደግሞ 4 ሚዜ ያስፈልጋታል ፍቅር ማለት ነው። ከጎኗ የሚሆን 4 ሴት ጓደኛ ያስፈልጋታልና ይህንን ነገር ደግሞ ስናስብ ትናንትናም ሩታን አግኝተናል። የእናንተ ደስታ ያስደስተኛል፣ አብሮነታችሁ ያምራል፣ እንደዚህ ታምራላችሁ ምናምን ስላለችን ሩታም ይህንን ደስታ ደግሞ ሙሉ እናርግላችሁ ብለን አስበን የኛ ደስታ ስለሚያስደስታችሁ ሄርሚና ሩታ የፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። እንደማታሳፍሩንም ጠንቅቀን እናውቃለን እና ደግሞ ከሷ ጎን ብትሆኑ ፕሮግራሙ ሞር እንደሚያምር እንደምታደምቁት እርግጠኛ ነኝ። ለምን ከልብ የሆነ ደስታ እናንተ ላይ ስላየን ማለት ነው። ስለዚህ ቤተሰቦቻችን ይህንን ነገር ነው የምናስኬደው ማለት ነው። ፍቅር የምትጨምሪላቸውን ነገሮች ጨምሪላቸውና እንቀጥላለን። የእነሱን ደግሞ ሀሳብና የእነሱን ፍላጎት ብንገባ አይሻልም? ምንድነው ቁም ነገሩ? እዚህ ጋር አልገባኝም። ላይ ቁም ነገር የለም። እስካሁን እየቀልዳችሁ እንዳለ ነው እየተሰማኝ ነው። አሁን ነገር ቁም ነገር ነው። የተሰማሽን ነገር ታዩና ቁም ነገር ነው እያወራን ያለው። እሺ አንዴ ይሄን እንጨርስና ከዛ እናንተን ደግሞ ፍላጎት ምላሽ እንጠይቃለን። ማንንም እኛ ማስገደድ አንፈልግም። ባይደው ደስተኛ ስትሆኑ ነው የጠራህን ሀሳብ። ለዚህ ነው ወይስ አሁን እየቀለዳችሁ ነው? እኔ እኮ ቀልዱና ቁም ነገሩ ግራ እያጋባኝ ነው ያለው። ትጨምርልሽ። እሺ ሄርሚዬ፣ ያው ላይፍ ላይ ሊቀለድ አይችልም። አላቅም ቀልደሽ ልታቂ ይቻልሽ ከዚህ በፊት ይሄ ሲሪየስ ነገር ነው እና ያው ወደ ትዳር ወደ ቁም ነገር እየተንደረደርን ስለሆነ መስክ ፕሮግራማችን ላይ ትንሽ የራት ፕሮግራም አዘጋጅተናል እና ከጎኔ እንድትቆሙ ደስታዬ እንድትካፈሉ ስለምፈልግ ነው። ምክንያቱም ከናንተ በላይ የእውነት ሊደሰት የሚችል ሰው የለም ብዬ አስባለሁ። ምክንያቱም አብርሽን በአደራ መልክ ነው ይስጣችሁኝ እና እኔ ደግሞ እንዲት አድርጌ እንደምንከባከበው የዛለት ነው ቃል ምገባው አይደል እና የዛለት ከጎኔ ደስታዬ እንድትካፈሉኝ ይፈልጋለሁ እና አሁን እየጠየቅኳችሁ ነው፣ ፕሮፖዝ ያቀረብኩላችሁ ነው የሚዜነት ጥያቄ እና ደግሞ ያው አንድ ደግሞ ማወቅ ያለባችሁ ነገር ሄርሚ ሩታም እኛ ማንንም ማስገደድን አንፈልግም። በፍላጎት ምናልባት በሼምም ደግሞ እንዲሆን አንፈልግም። ወይ በስመ አብ እንደዛ ከሆነ ደግሞ ይደብረኛል። እሺ አሁን ልጆቹ ደግሞ ሳያቸው ሼመኛ ናቸው ምናምን እና በሼም ይሄንን እንደ ቅርባውን ቤተሰብ ሆነን አይደል ነፃ ሆናችሁ አሩን። እሺ ካልፈለጋችሁም ይቀራል። ያው እኔ ብቻ ሚዜነቱን ካልፈለጉ የፕሮግራሙ ላይ ብቻ ይገኛሉ። ችግር የለም። በቃ እኛ የምንፈልገው እሱ ነውና ከማል ጀምር ከሩታ ወይ ከሩታ ትላንትና ተሰላልሽ ቀጥይ ሩታ በቃ ጨርሳችሁ እኛ ጨርሰናል። በእኛ በኩል ያለው ከኛ ደግሞ ከእናንተ ምላሽን ብቻ ነው። እሺ ይሄ ነው እናንተ ቁም ነገር በቃ እኛ ጨርሰናል። ኦኬ ሚዜ ምናምን አተሽ ነው ሰው አተሽ ነው
ነው ሰው አታ ሳይሆን ከእናንተ የሚቀርበኝ ሰው ግን አጣ እና የሆነ የሴት ጓደኛ ደግሞ ብዙም የላት የሴት ጓደኛ የሌላት ምላስ ስለምታበዛ ይሆናል። በዚህ ምላሷ ማን ይቀርባል? ይሄ ምላስ ይችላችሁ እናንተ ስለምትሆኑ እናንተ ትዕግስተኛ ስለሆናችሁ ለሰው ያላችሁ አንቺን ሸሽቶ ተቃጥሎ የበቃውን እኛ ምን ቤት ነው ለምን ብለን ነው ደግሞ ካንቺ ጋር ሆነ የምንቃጠለው? ምን እንዳመጣ እና ደግሞ ሚዜነቱ ቆይ እንዳሳብ በእውነት ይከፋኛል። አብርሃም ስናደድ ፊቴ ይበላሻል። ሰሞኑ ፕሮግራም አለብኝ ታውቃለህ አይደል? ሶ ያልተስተካከለ ፊት አይበላሽም። እኔ ላውራችሁ ችግር የለም። ኦኬ ሄርሚ አንድ ጥያቄ ልጠይቅሽ። የእናንተ ሰርግና ያንቺም ሰርግ የሱም ሰርግ በየዓመቱ ልክ እንደ ልደት ነው እንዴ የምትጋቡት እናንተ? እኛ ከፈለግን ምን ችግር አለው? ዋና ይሄ ነው አይደል? በየ6 ወሩ ከፈለግን በየወሩም ዋናው ኧረ ልደት አይሻልም እናንተ? እሷም በፊናዋ በዓመት ስንት ሰው እንደምታገባ አላውቅም። አንተም በየፊናት በየጊዜው በየዓመቱ ኮንትራት ነው እንዴ? አይ እሱ ኮንትራት ስትይ ግን አንቺንም ያካልላል። አይ እንደዛ ሳይሆን አይ የምሬ ነው። ለምን እንዳልኩኝ ታውቂያለሽ? ራሷን አገላ ተጣራ ቆላ እሷንም ያካትታል ማለት ነው። እንደዛ ከሆነ ይቅርታ በጣም ያው እኛ ሳቀ ስለማንችል ነው። ይቀልድክባት እሷ መሳቅ ነው የሚያስገርመው። ኧረ ዝም ብለሽ አትገልፍጪ እንዴ የተናገረችው አለች አይደል እንዴ? ለምን የመሳቅ ይገርምሻል? መስክ ነው የምታዘጋጁት? ሰርግ አትደግሱ? ደግሳለን። እሱን ይቀጥላል ነው የመጀመሪያው። አሁን መስክ ነው። አሁን የእናንተን ፍቃደኝነት አሁን ሌላ መስመር ሄዳችሁ እናንተም ተቃጥላችሁ ከምትሄዱ ትክክለኛውን ፍላጎታችሁን እሺ ወይንም አንችልም ሌላ ፕሮግራም አለን አለቀ። ግን ፕሮግራማችን ላይ መገኘት እንችላለን። በቃ እንደዛ እኮ ነው የሚባለው። አጭር ነገር ነው የምፈልገው። ያ ነገር ነው እኮ እሷ በምላሷ ዘመድ አልባ የሆነችዋ እኛ ምን አንገበገበን? እሺ ስለዚህ ምን አቃጠለን? ወይ እንደዚህ ብለሽ ራስሽን አሽብጂ ማርዬ። በጣም በይዘዌ በጣም ጸዲ የሆኑ ሰዎች አሉኝ። ግን ከናንተ የሚቀርብ የለም። እኛ ጋር አመጪኝ ነበር። የሚቀርብሽን አንቺ ታውቂያለሽ። ኖርሽ አትመጪም ነበር። ኖ አይልሽ አልመጣም ካልሽ ታያቸዋለሽ። ይዛለት ምን የመሳሰሉ የሆኑ ሰዎች እንደሆኑ ማለት ነው። ሰዎች አይመክሩሽም? ፕሊስ ላይክ ባንቺ ሀሳብ የሚጓዝ ነው ታይ የሚልሽ የለም። በራሴ ነው የምወስነው ማርዬ። እሺ አንዴ ቆይ ችግር የለውም። እኔ ላናገራት ሩታ እንደማትችል ተናገርሽ መሰለኝ። አልችልም ነው እችላለሁ። በቃ አንድ ቃል እኮ ነው ሩታ። አጭር ነገር አማርኛ አይ ቲንክ ይገባችኋል መሰለኝ። ነው አይገባችሁም? አይገባችሁም። ታረዝሜልሽ ነገር ባጭሩ የሚቆጨውን ነገር አይገባችሁም ማለት ነው። ስለዚህ በቃ እስኪገባችሁ አሰላስሉትና ይገባችሁ። እኔ እንደው ቆቅልሽ ነው እንዴ እየተጫወትን ነው እንዴ? አይ ማሰብ ሳይሆን የኛ አማርኛ ሁሉ ነገራችን ቆቅልሽ ቅልሽ ሩታ ያችሁትና አይደለም ይቅር። እንቆቅልሽ ምን አቅልሽ ሁለት አሸንጉሊት ተናዶ እንዴ አመልሽ እንዴ ታድላችሁ እህቶቼ ሚዜዎቼ አይ ሲጀመር ትችያለሽ። እሺ ሚዜ ኦኬ ቀጥይ። ገላፈጥ አይደብርም እንዴ? እሺ ሰማኝ አብርሃም ላይ ደስታ ሲኖር እንዲህ ነው። አዎ ይኸው ከውስጥ የሆነ የመነጨ ደስታ ሲኖር አዳምጠኝ። እኔ ለፍቅር አንተን የሚያስደስት ከሆነ እኔ ለፍቅር ሚዜ በሆን ደስ ይለኝ ነበረ። ግን ደግሞ እኔና ሩታ ሚዜ ሆንን ማለት ሙሽራው እኔና እሷ ነው ልንመስል የምንችለው። ገባ? እሷ ሚዜ ሆናለች። ከመልክም ምሳሉልኝ ከመልክም አንፃር እኛ ሙሽራ እንዳንመስል ብዬ ነው እንጂ እንዳናሳፍርሽ ብዬ የኔ ብስኩት አንዳው ማለት ነው ማፈር ካለባት ፍቅርዬ ነች። ልንገርሽ ከእና ውድድሩ የተመረጥኩት እኔ። ለማንኛውም ለሞራልሽ ተጨንቀን ነው እንጂ ከሚመጥንሽ ሰው ጋር ሚዜ ብታደርጊ ጥሩ ነው። ወይ ችግር የለም አውቃለሁ። ከሚመጥንኝ በታች እንደመረጥኩ አውቃለሁ። ግን ደግሞ ይሁን እድሜም አለ ምናምን ብዙ ነገር አለ፣ መዘርዘር አያስፈልግም። ይሄ ደግሞ እኛ ባህል አይደለም። አይ እኔ በጣም ግራ የገባኝ በኋላ አይደለም እናንተ ሚዜ ናችሁና አትኳኳሉ ልትለን እኮ ነው አይደል? አረኛ ነው ፎበሉ ቢቀርብን ይሻላል። አረ ምክንያት እዛው ደግሞ አብርሃም ሀሳብ ቀይሮ ጉድ ከምትሆኝ ይቅርብን። ወደ ሚዜ ተቀያይሪ ይልሻል። እዛው እተማመናለሁ። የኔ ብስኩት ማለት ነው። እናንተ ተኩላችሁ ምን ብላችሁ የኔ ብስኩት ጠዋት ፊቷን ታጥባ
ብትወጣ ራሱ ትበልጣችኋለች። እሺ ለማንኛውም ሩታም ሄርሚን ደስተኛ ሆኑልን። ብቻ አንዴ ልጨርሳ። ሩታ ረጅም እኮ አናወራም፣ ችግር የለውም እና ያወራላችሁ በቅቤም ትላላችሁ ሲላችሁ ባልዚንም ተጠቀሙት እንዳለ ትሪትመንት ትጠራላችሁ፣ ችግር የለም። እንደምናደርግ ተቀለል። አሁን ቀጣይ ስንመጣ ብዙ ይዘንላችሁ እንመጣና ምን አክል ደርዘን ሸኖ ለጋ ሳይነጠር ለማንኛውም ሩታም ሄርሜላም በሀሳባችን ከተስማማችሁ ደውሉልን፣ ካልተስማማችሁም ደግሞ ችግር የለም። እኛ የራሳችንን ፕሮግራም ይኖረናል። እናንተ ፕሮግራሙ ላይ ከተገኛችሁ በቂ ነው። ፕሮግራሙን ደግሞ አይ መተን ከምንናደድ ከምንቃጠል በስልክ በቪዲዮ እናያለን ካላችሁ ደግሞ በቪዲዮ ማየት ትችላላችሁ። መልካም ቀን ይሁንላችሁ። ካሜራማን ቃል ባይ ከሜዳቸው በፊት ቢቀር ራሱ ቪዲዮ አቀራረጽክ ምናምን ሆን እዛ ውስጥ እንዳሉ እንዲሰማቸው ፕሮግራሙ እንዳልቀሩ እንዲሰማቸው ይቀርታል ማለት ነው። ለማንኛውም መልካም ቀን ባይ ጋይስ። አንድ ካሜራማን ወደኛ አድርገው ስለጨረስን ነው አትዩ ፍቅር ወይ በቃ አሁን እኛ የራሳችን ፕሮግራም እንቀጥል። እንግዲህ እነርሱም ይሄዳሉ አይሄዱም የሚል ካሜራማን ሄዱ አራበዱ ልጆች ጌታ አራበዱ። ፍቅር አሁን መንገድ ዘግተው እንዳይጠብቁሽ ውሼ ለማንኛውም ጋይስ እኛ ፕላናችን እና ሀሳባችን ተሳክቷል። ግን ፍቅር ከዛሬ ጀምረሽ ራስሽን ጠብቂ። ከኔ ስትለይ ልጆቹ መንገድ ዘግተው በቃ ልቤታቸውን እንትን የሚሉ ነው የሚመስለሽ። በካሮነ ጂም ከኔ ጋር አስገባትና አብረን እንሰራለን። ለምን ትንሽ ሰውነቷ ጠንከርከር ማለት ነው። ከመታዋቸው በኋላ ነው ጂም ልገባ የምችለው። በቃቸዋል። አሁን ባይዘው ድንች ቢወፍር በሹካ ይነሳል ቢያቸው ከምንም ብቀጥቅ ጠጅ ነኝ እንዴ ቢከብዳት እንዲ ተሽከርክራ ሄዳ ትሸካባቸዋለች። ተሽከርክራ ስኩት ከዛ ይታባታቸው። ስለዚህ ለማንኛውም አንተ ግን አሳከኝ እንጂ አዝኛለሁ እኮ እኔ ለምን ከጎና አይኖርም ተስተይለት። ኧረ ችግር የለውም ኖርማል ነው። አንቺ ሳትፈልጊ ራሱ ማየታችሁ አይቀርም። የምሬ ነው ነው። አዎ አልመጣንም ብለው ራሱ ማለት ነው። በቀዳዳ ፕሮግራሙ ጋር በቀዳዳ ወይ የሆነ እንዳሮጊት እንዲነጠላቸውን ጣል ካረጉ ለነገሩ አሮጊት ነው የሚመስሉት። ጣል አድርገው ነጠላቸውን እንዲህ ብላችሁ ሸፈንፈን ብለው ማየታቸው አይቀርም። ስለዚህ ለኛም ፕሮግራማችን ተሳክቶልናል ጋይስ። በጣም ቆንጆ ታይም እንደምናሳልፍ እርግጠኛ ነኝ። ስለዚህ ሁላችሁም ትመጣላችሁ፣ የዚህ ፕሮግራም ባለቤት ሆናላችሁ፣ ትሸለማላችሁ። ቀድሞ ለደረሰ ቪቪአይፒ ትኬት ይደርሳችኋል ማለት ነው። ይደርሳችኋል ማለት ነው። ሁላችሁም እንዳትቀሩ በአክብሮት ጠርተናችኋል ማለት ነው። በጣም ከልብ እንወዳችኋለን። እንግዲህ ዛሬ የመጣንበት ሀሳባችን ተሳክቶልናል። እኛና ፍቅር ብዙ ጊዜ ሀሳባችንና ፕላናችንን አስተካክተን የምንመለስ እቅዳለንና በጣም ዛሬ ሀሳብ ኩሲ ስለዚህ ለማንኛውም ጋይስ መልካም ቀን ይሁንላችሁ። እናንተንም ቀናችሁን እንደዚህ ብርት እንዳደረገን እርግጠኛ ነን። እውነት በደንብ እኛ እንደዚህ ሆነ ራሳችን የተዝናና ነው። ይሄን ቪዲዮ ስታዩ ሁላችሁም እንደምትዝናኑ 100% እርግጠኛ ነን። ሰሞኑን ደግሞ ከዚህ በላይ ፏፏፈሽ የሚያደርግ ቪዲዮዎች ነው ይዘንላችሁ የምንመጣው። ስለዚህ እንግዲህ ጋይስ ምንም ልንተባበራቸው አንችልም። ወተት በመግዛት እንተባበራለን። ሌላው ለጨጓራ መድኃኒቶችን በመስጠት እንተባበራለን። ከዛ ውጪ ምንም ልንተባበር አንችልም ማለት ነው። እንግዲህ ይሄን ቪዲዮ ደግሞ ስታዩ የሚደብራችሁ ካላችሁ እንግዲህ እናንተንም ፕሮግራሙ ላይ ተሳታፊ አድርገናል። ባይዛው ኑ ትንሽ የተበላሸ ነገር ካለ ለወሬም ላቃቂርም እንዲመቻችሁ ነው ጠርተናችኋል። ሁሉንም ሰው ነው የጠራነውና እኔና ፍቅርን ደግሞ የምትወዱ ወዳጆቻችንም እናንተንም ጋብዘናል። መልካም ቀን ይሁንላችሁ። ባይ ባያችሁ። ባይ ባይ